በጣም ነው የሚያሳዝነው። ኢትዮጵያም ፈረመች ዲሴምበር 23 ከ5 ቀን በፊት። የሚያሳዝነው ፓርት ምንድነው? ከአፍሪካ ሀገር በፊት ቀድማ ዲሴምበር 4 ኬንያ ፈርማ ነበር። ይሄ ግሎባል ሄልዝ ዲል ማለት ነው ከአሜሪካ ጋር እና ዊሊያም ሩቶ ለጃንዋሪ 16 ኮርት ላይ እንዲቀርብ ለምን እንደፈረመ እንዲያስረዳ ቀጠሮ ተይዞለታል። በዚህ ሁኔታ ውስጥ ኢትዮጵያ ደግሞ ከ5 ቀን በፊት ፈረመች። ይሄ ፊርማ ምንድነው ችግሩ? ምንድነው ይዞ የሚመጣው? ፐርፐዙ መጀመሪያ የተባለው ምንድነው? ኢንፍራስትራክቸር ማዘመን። ኢንፍራስትራክቸር ማዘመን አንዱ ደግሞ የጤና ሲስተሙን ዲጂታላይዝ ማድረግ ማለት ነው። ይሄ ማለት ምን መሰላችሁ? የአንድ ሰው ዳታ ወይንም ደግሞ አንድ ሰው ወደ ሆስፒታል ሲመጣ ጀምሮ ያለው መረጃ ምን ታመመ፣ መቼ ጀመረው፣ እንዴት ጀመረው፣ ከዛ ምን ምርመራ ሳምፕል፣ የደም ምርመራ ምን ተሰራለት፣ የደም አይነት ምንድነው፣ በምንድነው የታመመው፣ ከዛ ደግሞ ምን መድኃኒት ታዘዘለት፣ ተሻለው ወይ ተቀየረለት፣ ሙሉ ይሄ መረጃው ይኖራል። የአንድ ሰው ብቻ አይደለም፣ አስቡት ከ100 ሚሊዮን ህዝብ በላይ መረጃ ይኖራቸዋል። ከዛ ምንድነው የሚያስፈራው ነገር? ባዮሎጂካል ዌፐን የፈለጉትን በሽታ ፋብሪኬት አድርገው መላክ ይችላሉ። ቢካዝ ምንድነው አንድ ላይ የሚኖረው ማለት ነው? ዲኤንኤ ኮዲንግ ይኖራል። ዲኤንኤ ኮድ ኖረ ማለት ቀላል ነው። ባዮሎጂካል ዌፐን በእርግጥ ይሄ ባዮሎጂካል ዌፐን ኮንቬንሽን 1975 ላይ ያለው ስምምነት ይከበራል ወይ አይከበርም ወይ እሱ ሌላ ጥያቄ ነው እና እንደኔ አስተሳሰብ ይሄ ስምምነት እንደገና ሊታይ ይገባል ባይ ነኝ። ሙሉ መረጃው ዩኤስ ኤምባሲ ዌብሳይት ላይ ያለላችሁ ተመልከቱት።